ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ አብረን የምናየው ስለ ኮል ስፓን እና ስለ ሮ ስፓን ነው የምናየው ማለት ነው። በቴብል ውስጥ ኮል ስፓን እና ሮ ስፓን እንዴት ነው የምንጠቀማቸው የሚሉትን አብረን እናያለን። ለምሳሌ አሁን እዚህ ጋር እንደምናየው ኔምን ቦልድ አድርገን ጽፈን ከጎን ቫሊዩ ሰጥተነዋል አበበ ብለን፣ ከዛ ፎን ነምበር ብለን ሁለት ቫሊዩዎች አሉ አይደለ? እዚህ ጋር ሁለት ሮ አለ እንደምታዩት፣ ግን ፎን ነምበር እንደ አንድ ሮ ተቀምጦ ነው ሁለቱን ቫሊዩዎች ወይም ሁለቱን ስልክ ቁጥሮች የያዛቸው ማለት ነው። ይህንን እንዴት ነው የምንሰራው? በቴብል ውስጥ ቴብልን ተጠቅመን ወይም ሮ ስፓን እና ኮል ስፓንን ተጠቅመን እንዴት ነው የምንሰራው የሚለው ዛሬ አብረን የምናየው ማለት ነው። ወደ ኮዳችን ሂደን ኮዳችን እቺ ናት ማለት ነው። ቅድም ያየነው አውቶፑት ኮድ እቺ ናት። ልክ እስከ ዛሬ እንደምናደርገው ኮዳችንን አጥፍተን እንደገና አብረን እየጻፍን እንላለን ማለት ነው። ስለ ዶክ ታይፕ ኤችቲኤምኤል ላንጉጅ ይህን ምን ማለት እንደሆነ ሜታቻር ሴት ኔም ታይትል፣ ስለ ሄድ፣ ስለ ቦዲ፣ ስለ ሁሉም ነገሮች ከዚህ በፊት ባሉት ቪዲዮዎች ላይ በደንብ ስላወራንበት ዛሬ ቀጥታ ወደ ኮዳችንን ወደ መጻፍ ነው የምንገባው። ኦኬ ቴብል ታጋችንን ክሬት እናደርጋለን። ምክንያቱም የምንጽፈው ምን ስለሆነ ቴብል በቴብል ውስጥ ስለሆነ የምንጽፈው ማለት ነው። ወይም ቴብልን ተጠቅመን ስለሆነ ኮል ስፓን እና ሮ ስፓንን የምንሰራው። ቴብል ቦርደር እላለሁ። የቦርደር ጥቅም ደግሞ መስመር እንዲያሰምርልኝ ነው ብያለሁ ባለፈው። አሁን አንድ አልኩት። ይህንን አሁን ማየት እንችላለን። ከዛ ቴብልን ዘጋው። ቴብል ታግ ዘጋው። ምክንያቱም ሁልጊዜ የተከፈቱ ታጎች መዘጋት ስላለባቸው ማለት ነው። እዚህ ጋር መተን ስናይ እንደምታዩት ኔም እና አበበ አንድ ሮ ላይ ነው የተቀመጠው፣ ግን ሁለት ኮለምን ናቸው። ኔም ራሱን ችሎ አንድ ኮለምን ነው፣ አበበ ደግሞ ራሱን ችሎ አንድ ኮለምን ነው ማለት ነው። ሁለቱ አንድ ሮ ላይ ከተቀመጡ መጀመሪያ ሮ ክሬት ማድረግ አለብን። ከዛ በዛ ሮ ውስጥ ሁለት ኮለመኖችን እንጽፋለን ማለት ነው። ሮውን ክሬት ለማድረግ ቲአር ታግ እንጠቀማለን ተባብለናል። ቲአር ነው እንዘጋለን። ስለዚህ ቴብል ላይ በዋነኝነት የምንጠቀመው ባለፈው ቪዲዮችን ላይ ስናወራ ምን ብያለሁ? ቲአር፣ ቲዲ እና ቲኤች ነው። ቲአር ጥቅሙ ምንድነው? ሮዎችን ለመጻፍ የምንጠቀመው። ቲዲን የምንጠቀመው ደግሞ ቫሊዎችን ለመዘርዘር ወይም ኮለመኖችን ለመጻፍ ነው። ቲኤችን ደግሞ የምንጠቀመው ቦልድ ለማድረግ ነው። አሁን ለምሳሌ እዚህ ኔም ጋር ቦልድ ሆኖ ነው የተጻፈው ኔም እና ፎን ነምበር። በቲኤችን ተጠቅመን ነው የጻፍነው ማለት ነው። የቲኤች ጥቅም ይሄ ነው። እሺ አንድ ሮ ክሬት አደረግን። በዛ ሮ ውስጥ ሁለት ኮለመኖች አሉ ብያለሁ። ኔም እና ምን የሚል አበበ የሚል ማለት ነው። ኮለመኖችን ለመዘርዘር ደግሞ ቲዲን እንጠቀማለን ብያለሁ። ግን ቦልድ እንዲያደርግልን ከፈለግን ቲኤችን እንጠቀማለን። እኔ ኔምን ቦልድ እንዲያደርግልኝ ስለፈለግኩኝ ቲኤችን እጠቀማለሁ። ቲኤች ብዬ ኔም እላለሁ ማለት ነው። ከዛ ቲኤች ታጊ ኔም ዘጋው። ምክንያቱም ሁልጊዜ የተከፈቱ ታጎች መዘጋት ስላለባቸው። እሺ ከዛ ቲዲ ላለሁኝ ቲዲቢ ለምሳሌ ያሬድ ልበላ። ያሬድ ይህ ዘጋው ማለት ነው። ችን ሪፍሬሽ ያደርጋል። ያችሁታ ኔም አልኩኝ ከጎን ያሬድ ብሎ አስቀመጠልኝ ማለት ነው። ኔም ቦልድ ነው የተጻፈው ምክንያቱም ቲኤችን የተጠቀምኩት። ያሬድ ግን በኖርማል ጽሁፍ ነው የተጻፈው ምክንያቱም ቲዲን ተጠቅሜ ስለጻፍኩ ማለት ነው። እሺ እዚህ ጋር መስመር በመካከላቸው አስመሮልኛል። ይሁን እንደ ቴብል ነገር ሰርቶልኛል። የቦርደር ጥቅም እዚህ ጋር ቅድም ቦርደር ዋን ብዬ የጻፍኩት ለዛ ነው። ቦርደር ባትኖር አያሳምርልኝም። ዝም ብሎ ቫልዩ እንዲያስቀምጥልኝ የሚችለው ማለት ነው። አያችሁታ ዝም ብሎ ነው የሚያስቀምጠው። ኔም ብሎ ያሬድ አለ። ቴብል እንዲሰራልኝ ስለፈለግኩ ነው እዚህ ጋር ቦርደር ነው የተጠቀምኩት ለዛ ነው። ኦኬ እሺ ስለዚህ እዚህ ጋር እንደዚህ ካልን በኋላ ሁለተኛው ሮ ላይ ደግሞ ምንድነው የምናስቀምጠው? ፎን ነምበር ነው የምናስቀምጠው። ስለዚህ ሌላ ሮ ክሬት እናደርጋለን። ቲአር ብለን ሮ ክሬት አደረግን በታጋችን። ከዛ ታጋችንን ደግሞ እንዘጋለን። ዘጋን። ቫሊዩ ለመዘርዘር ምንድነው የምንጠቀመው? ቲዲ ነው የምንጠቀመው። ቦልድ እንዲያደርግልን ቲኤች ነው የምንጠቀመው። ፎን ነምበር ቦልድ እንዲሆን ስለፈለግኩኝ ቲኤችን ተጠቅሜ ፎን ነምበር አልኩኝ። ከዛ ቲኤችን እንዘጋለን። ኦኬ ቲኤችን ዘጋሁ ማለት ነው። ከዛ ቫልዩን ለማስቀመጥ ለምሳሌ የሆነ ስልክ ቁጥር ላስቀምጥ። ኦኬ አሁን ይህንን ስልክ ቁጥር አስቀመጥኩኝ። ቲዲን ዘጋሁ። እዚህ ጋር ቲዲ ከፈትኩ፣ እዚህ ጋር ደግሞ ቲዲ ዘጋሁ። ምክንያቱም የተከፈቱ ታጎች ሁል ጊዜ መዘጋት ስላለባቸው ማለት ነው። እሺ አሁን ሪፍሬሽ እናድርግ። አያችሁታ ኔም ብሎ ያሬድን አስቀመጠልን። ፎን ነምበር ብሎ ደግሞ ስልክ ቁጥር አስቀመጠልን። እሺ አሁንም አንድ ቫልዩን ጨምር። ግን እዚህ ጋር መያዝ ያለባቸው ነገር ኔም እና ያሬድ አንድ ሮ ላይ ነው የተቀመጡት፣ ግን ሁለት ኮለመኖች ናቸው።
ፎን ነምበር የሚለው ወርድ እና እዚህ ጋር ስልክ ቁጥሩ ደግሞ አንድ ሮ ላይ ነው የተቀመጡት፣ ግን ሁለት ኮለመን በውስጣቸው ሁለት ኮለመን ላይ ነው የተቀመጡት። ይህ የራሳቸው ኮለመን አላቸው ማለት ነው። አሁንም አንድ ፎን ነምበር መጨመር ከፈለግኩኝ መጀመሪያ ሮ ክሬት ማድረግ፣ ከዚህኛው ፎን ነምበር በታች እንዲጨምርልኝ ከፈለግኩኝ አንድ ሮ ክሬት አደርጋለሁ ማለት ነው። ሮ ክሬት ለማድረግ ያው ቲአር የምንጠቀመው መተን ቲአር ከዛ ቲአር እንዘጋን ማለት ነው። ከተዘጋው ቲአር ቀጥሎ ሌላ ቲአር ክሬት የምናደርገው ሌላ ታግ ማለት ነው። ይህንም ባለፈው ቪዲዮ ላይ በደንብ ስላወራሁበት ነው። እዚህ ጋር ሌላ ቲአር እዚህ ጋር ቲአር አለ እንደምታዩት። እዚህ ጋር ጀመርኩኝ ቲአር ታግ ከፈትኩኝ፣ እዚህ ጋር ዘጋሁኝ። ከዛ ሌላ ሮ አድ ማድረግ ስፈልግ ከተዘጋው ቲአር ቀጥሎ ሌላ ቲአር ከፈትኩኝ። ይሄ እዚህ ጋር መጥቼ ዘጋው። የምንዘጋው በዚህ በፎርዋርድ ስላሿ ስለሆነ ማለት ነው። ዘጋው። እሺ ከዛ አሁንም ሌላ ቲአር ክሬት አደረኩ፣ እዚህ ጋር ዘጋው መጥቼ። እሺ ከዛ አሁን ቲኤች ልበል። ቲኤች ብዬ አሁን ፎን በራልኩኛ። ከዛ ቲኤችን ዘጋው እንደምታዩት ስላሽን ተጠቅሜ ዘጋው። ከዛ ስልክ ቁጥር ቫልዩ ማስገባት ፈለግኩኝ። ማስገባም አሁንም ቲዲን ዘጋው። ሰዎችን አሁን ሪፍሬሽ እናደርጋለን። አያችሁታ። ኔም ብሎ ያሬድን አስቀመጠልኝ። ፎን ነምበር ብሎ የመጀመሪያውን ስልክ ቁጥር አስቀመጠልኝ። አሁንም ፎን ነምበር ብሎ ሌላ ስልክ ቁጥር አስቀመጠልኝ። ሮስፓን እና ኮልስፓንን የምንለው እዚህ ጋር ነው። ኮልስፓንን የምንጠቀመው ኮለመኖችን አንድ ላይ ለማድረግ ስንፈልግ ነው። ኮለመን ማለት ለምሳሌ ኔም እና ያሬድን አንድ ላይ ማቀላቀል ከፈለግኩኝ ኮልስፓንን እንጠቀም። እዚህ ጋር ደግሞ ሁለት ምኖች አሉን እንትኖች አሉን፣ ሁለት ሮዎች አሉን። ሁለቱም ፎን ነምበሮች ደግሞ አንድ ላይ ማቀላቀል ከፈለኩኝ ወይም መርጅ ማድረግ ከፈለኩኝ ምን እንጠቀማለሁ? ሮስፓን እንጠቀማለሁ። ስለዚህ የሮስፓን ጥቅም ምንድን ነው? ሮዎችን አንድ ላይ ለማድረግ ነው። የኮልስፓን ጥቅም ደግሞ ኮለመኖችን አንድ ላይ ለማድረግ ነው ማለት ነው። አሁን እዚህ ጋር ለምሳሌ ቺን ፎን ነምበር ሁለቷን ፎን ነምበር አንድ ላይ አድርገን እንያት። መጀመሪያ ስንገባ እንዳሳየኋችሁ ማለት ነው። እዚህ ጋር ሁለት ፎን ነምበር ነው ያለው። እስኪ መርጅ አድርገን አንድ ላይ አድርገን እንያቸው። እዚህ ማየት ያለባችሁ ነገር እዚህ ጋር ምኖቹን መርጅ የምናደርገው ሮዎቹን። እዚህ ጋር አንድ ሮ አለ የዚህኛው ፎን ነምበር፣ ከዛ መጨረሻ ላይ ደግሞ እዚህ ጋር ሌላ ሮ አለ ማለት ነው። ሁለቱን ሮዎች ነው አንድ ላይ መርጅ የምናደርጋቸው። ስለዚህ ሮስፓን ነው የምንጠቀመው። ኮልስፓን ኮለኖች መርጅ ለማድረግ ስለሆነ የምንጠቀመው ማለት ነው። እሺ ልምታና እዚህ ጋር ቲኤች አለ። ለምሳሌ ቲኤች ጋር መጥቼ የመጀመሪያው ቲኤች ላይ ነው የምትጽፉት። ሮስፓን እላለሁ። ሮስፓን ብዬ ቱ ላለው ቱ ማለት ከዚህ ቀጥሎ ያለውን መርጃ አድርግልኝ ማለት ቱ አልኩታ። ከዛ ቱ ብዬ መጥቼ ችኛቱን ፎን ነምበር አጠፋታለሁ። ችኛቱን ፎን ነምበር አጠፋዋል። እሺ አሁን ሪፍሬሽ አላደረገም ላሳያችሁ። እዚህኛው ፎን ነምበር የመጀመሪያው ፎን ነምበር ላይ መጥቼ ሮስፓንን ተጠቀምኩኝ። ከዛ ቱ አልኩታ። ቱ ማለት ችኛቱን ፎን ነምበር መርጃ አድርግልኝ እያልኩት። ሮስፓንን ደግሞ የተጠቀምኩት ለምንድን ነው? ሮዎችን ስለሆነ መርጅ ማድረገው ማለት ነው። እሺ እንደዛ ካልኩት በኋላ ችኛቱን ፎን ነምበር አጠፋዋታ። ለምን? አንድ ፎን ነምበር ብቻ የሚል ጽሁፍ እንዲኖር ስለፈለግኩ ማለት ነው። ሪፍሬሽ እናድርገው። አያችሁታ፣ አንድ ፎን ነምበር የሚል ብቻ ጽሁፍ ኖረን ሁለት ቫልዩዎችን ያዘልን ማለት ነው። ይህንን አሁን መርጅ ያደረግነው ምንን ተጠቅመን ነው? ሮስፓንን ተጠቅመን። ሮስፓን የተጠቀምነው ለምንድን ነው ስንል መርጅ ያደረግነው ምንን ስለሆነ ነው? ሮዎችን ስለሆነ ነው። ኮለመኖች መርጅ ብናደረግ ደግሞ ምን እንጠቀማለን? ኮልስፓንን እንጠቀማለን። ስለዚህ እዚህ ኮድ ላይ ተመልሰን ብናይ አያችሁታ የመጀመሪያው ፎን ነምበር ላይ መጥቼ እዚህ ጋር እንደምታዩት ሮስፓን ኢኳልስ ቱ አልኩት። ከዚህ ቀጥሎ ያለውን ፎን ነምበር መርጅ አድርግልኝ ብዬ ነገርኩት። ከዛ መርጅ አድርግልኝና መርጅ አድርግልኝ ብቻ ሳይሆን ይሄኛውን እዚህ ጋር ምንም ነበረ መልሰን ብናየው ፎን ነምበር የሚል ነበር። ሌላ ፎን ነምበር፣ የሁለተኛው ፎን ነምበር። ይህንን አጠፋሁት። አንድ ፎን ነምበር የሚል ብቻ ጽሁፍ እንዲኖር ስለፈለግኩ ማለት ነው። ይህንን ሳጠፋው አንድ ፎን ነምበር የሚል ግን ሁለት ስልክ ቁጥሮችን ወይም ሁለት ቫልዩዎችን የያዘ እንደምታዩት ምን ይሰጠኛል? ቴብል ይሰጠኛል ማለት ነው። አሁን መርጅ ያደረግነው ምንድነው? ሮዎችን ነው። እሺ ኮለመኖችን መርጅ አድርገን እንይ። እሺ እችን ኮድ እናጥፋትና እንደገና እንጻፍ። እሺ እችን ኮድ አጥፍተን እንደገና እንጻፍ። እሺ ቴብል ቦርደር ብዬ ሰርተው ቴብል ታግን ዘጋ። ቴብል ታግ ዘጋ። ከዛ አንድ ሮ ክሬት ላድርግ። ቲአር ላይ ፈርስት ኔም ላስቀምጥ። ፈርስት ኔም አይደለ? ከዛ ቲአሪን ኖ እንደዚህ አይደለም።
ቲአር አልኩኝ። ከዛ ተሳስቼ ነበር ራሱ ቲአርን ዘጋሁኝ፣ ኤሮ ዘጋሁ። ቫልዩ ለመስጠት ምንድነው የምንጠቀመው ብያለሁ? ቲዲ ወይም ቲኤች ነው የምንጠቀመው። ቦልድ እንዲያደርግልኝ ስለፈለጉ ቲኤችን ልጠቀም ኤፍን፣ ከዛ ቲኤችን ዘጋሁ። አንድ ሰጠው። እሺ ከዛ ላስት ኔምንም ቲኤች አድርጌ ልጠቀም። ለምሳሌ ላስት ኔም ከዛ ቲኤች አድርጌ ከዛ አሁንም ቲኤች ልበልና ለምሳሌ አይዲ ልበል። አይዲ ብዬ ቲኤች አልኩኝ። ኦኬ ከዛ ይር ልበል። አሁንም ቲኤች ልበል ይር። ከዛ ይር አልኩኝ። ቲኤችን ዘጋሁ። ሰዎችን ብቻውን እሺ ራን አድርገን እንይ። እንደምታዩት ኤፍኔም፣ ላስትኔም፣ አይዲ እና ይር የሚባል አራት ቫልዩዎችን ሰጠኝ ማለት ነው። አራት ቫልዩ ግን እነዚህ አራት ቫልዩ የተቀመጡት አንድ ሮ ላይ ነው፣ አንድ መስመር ላይ ነው የተቀመጡት። ቫልዩዎቹን ከስር መዘርዘር ስለፈለግኩ ነው። ቅድም አሁን ኔም ብዬ ከጎን ነው ቫልዩ የዘረዘርኩት። አሁን ኔም ብዬ ፈርስት ኔም ብዬ ከስር ነው ቫልዩዎችን መዘርዘር የፈለግኩት። ለዛ ነው እንደዚህ ያደረግኩት። እሺ ሌላ አሁን እዚህ ጋር መተን ቫልዩዎችን ስናስቀምጥ ባለፈውን በደንብ አውርቼበታለሁ። ሌላ ሮ ክሬት አድርገን ነው የምናስቀምጠው። ከዛ ከስር እያስቀመጥን የምንሄድ ከሆነ ሮ ሌላ ሮ አድ እያደረግን የምንሄደው ማለት ነው። እዚህ ጋር መተን ሌላ ሮ ክሬት እናድርግ ይችላል። ቲአር ብዬ ሌላ ሮ ክሬት ላድርግ። ቲአር ታግን ዘጋሁኝ። እሺ እዚህ ጋር የመጀመሪያው ቲኤች ላይ ያስቀመጥኩት ምንድነው? ፈርስት ኔም ነው። እዚህ ጋር ፈርስት ኔም ነው የማስገባው ማለት ነው። ቲዲ ልበል፣ ቦልድ እንዲያደርግልኝ ስላልፈለኩ ቲዲ ብዬ ፈርስት ኔም ላይ ለምሳሌ ያሬድ አልኩኝ። ያሬድ ከዛ ቲዲያችንን ዘጋ። እሺ አሁንም ቲዲ ልበል ለምሳሌ ቲዲ። ከዛ ላስት ኔም ነው የማስቀምጠው ያሬድ አቤል ልበል ለምሳሌ ያሬድ አቤል። ከዛ ቲዲ ዘጋ። እሺ ቲዲ ዘጋው። ከዛ ሶስተኛ ላይ ምንድነው ያለው? እዚህ ጋር ቫልዩዎቹን ከስር እየዘረዘረልኝ እንደሄድ ስለፈለጉ ነው። ሶስተኛው ላይ አይዲ ነው ያለው። ቲዲ ብዬ ለምሳሌ አይዲ 1234 ልበል። አይዲ ለምሳሌ ቲዲ ዘጋው። ከዛ አራተኛው ላይ ምንድነው ያለው? ይር ነው ያለው። ይር እሺ ለምሳሌ የገባበት ይር ቢሆን 2015 ልበል። ከዛ ቲዲ ዘጋው። እሺ እቺን ራን አድርገን እንያትችን ኮድ ቫልዩዎቹን ከስር እንዲደረድርልኝ ነው የፈለኩት፣ ወይም ከስር እንዲያስቀምጥልኝ ነው። አያችሁታ? ፈርስት ኔም አለ፣ ላስት ኔም አለ፣ አይዲ አለ፣ ይር አለ። ቫልዩዎቹን ከስር አስቀመጣቸው። ያሬድ አቤል 1234 2015 ብሎ ኤፍኔም፣ ላስት ኔም፣ አይዲ፣ ይርን አንድ ሮ ላይ አስቀመጥኳቸው። ከዛ ቫልዩዎቹን ያሬድ አቤል 1234 ነው 2015 ደግሞ ሌላ ሮ ላይ አስቀመጥኳቸው። አሁን ቫልዩ አድ ማድረግ ፈልግ መጀመሪያ ክሬት የማደርገው ሮ ነው። ሶስተኛ ሮ ክሬት አደርጋለሁ ማለት ነው። እሺ አንድ ቫልዩ አድ እናገኛለን። አንድ ቫልዩ አድ ቲአር አልኩኝ። ታጊ ዘጋሁን። ቲአር ታጊ ከዛ ቲዲ ብዬ እመጣለሁ። እዚህ ጋር መጀመሪያ ምንድነው አስገባ የሚለኝ ፈርስት ኔም። ቲዲ ብያለሁ። እዚህ ጋር ፈርስት ኔም ላስገባ። ለምሳሌ ፈርስት ኔም ለምሳሌ ላስገባ። እሺ ናቲ ልበል። ከዛ ቲዲ ዘጋ። እሺ አሁን ሌላ ቲዲ ክሬት ላድርግ። ከዛ ላስት ኔም አስገባ ይለኛል። ኪሩቤል ልበል ለምሳሌ ኪሩቤል ቲዲ ዘጋሁ አይደለ? ከዛ አይዲ አስገባልኝ። አይዲ ለምሳሌ 2342 ልበል ለምሳሌ። ከዛ ቲዲ ዘጋ። ከዛ ምንድነው አስገባ የሚለኝ? ይር ነው አስገባ የሚለኝ። ይር ለምሳሌ 2016 ላል 2016 የገቡበት ወይም የተመዘገቡበት ጊዜ ማለት ነው። እሺ እችን ኮድ ሪፍሬሽ ስናደርግ አያቸው ሶስተኛ ሮ ክሬት አደረገን፣ ሌላ ቫልዩ አድ አደረግን ማለት ነው። አሁን ምን ማድረግ ነው የፈለኩት? የሆነ ጻፍኩበት ምክንያት ቅድም ሮ ስፓን አይተናል፣ እንዴት አድርገን ነው ሮዎችን መርጅ የምናደርገው የሚለውን። አሁን ደግሞ እንዴት አድርገን ነው ኮለመኖችን አንድ ላይ የምናደርገው። ኮለመን ማለት ፈርስት ኔምና ላስት ኔምን አሁን አጥፍቼ ሁለቱን ኔም ብቻ ማለት ብፈልግ አያቸው ፈርስት ኔም እና ላስት ኔምን ኔም ወደሚል ወደ አንድ ኮለመን ማቀላቀል ፈለኩ። ለምሳሌ እሱን እንዴት እናድርግ ነው? ለኮለመን መርጅ ለማድረግ የምንጠቀመው ምንድነው ብለናል? ኮል ስፓን ነው የምንጠቀመው ማለት ነው። ኤፍኔም ጋር እመጣለሁ። ኤፍኔም የመጀመሪያው ላይ ነው ሁለት ጊዜ የምትመጡበት። ኮል ስፓን ኳልስቱ ቱ ትሉታላችሁ። ለምን? ሁለት ነገሮች ስሪ ብለው አሁን ለምሳሌ የት ድረስ ይሄዳል መሰላችሁ? አይዲ ድረስ ይመጣል። ፎር ብለው ይር ድረስ መጥቶ ነው መርጅ የሚያደርግብኝ። ለዛ ነው ሁለት ያልኩት። ሁለት ማለት ከኔ ቀጥሎ ያለውን መርጅ አድርግልኝ ሁለታችንን ብቻ ማለት ነው። ከዛ ሁለት አልኩት።
ከዛ ፈርስት ኔም አለ፣ ላስት ኔም አለ። እሺ እቺን ላጥፋት። ላስት ኔም ለምን መረጃ አድርግልኝ አቀላቅልኝ ስላልኩ ላስት ኔም አትጠቅም። ከዛ ፈርስት ኔም እንዲልልኝ አይደለም የፈለግኩት ኔም ብቻ እንዲልልኝ ስለፈለግ ኔም አልኩት። ሶ አሁን ምንድነው የሚያደርግልኝ? ፈርስት ኔም እና ላስት ኔምን አንድ ላይ አድርጎ ኔም ብቻ ብሎ ይሰጠኛል። ኔም ብቻ ብሎ ይሰጠኛል። እሺ አያችሁታ ኔም ብሎ ሰጠኝ ማለት ነው። ሶ ኔም ብሎ ከስር ያሬድ አቤል፣ ናቲ ኪሩቤል የሚባሉ አሉ ማለት ነው። ግን ቅድም ምንድን ነበረ? ፈርስት ኔም ላስት ኔም ብለን ከፋፍለን ነበር ያስቀመጥነው። አሁን ኮል ስፓንን ተጠቅመን አንድ ላይ አድርገን አንድ ኮለምን ፈጠርንላቸው ማለት ነው። እቺ ኔም የምትለው ኮለምን ደግሞ በውስጧ ሌላ ሁለት ኮለምን ይዛለች። የኮል ስፓን እና የሮ ስፓን ጥቅም ይሄ ነው። በደንብ ፕራክቲስ አድርጎ ተለማመዱት። ብቻ መያዝ ያለባቸው ምንድነው? ኮል ስፓን የሚጠቅመው ኮለመኖችን አንድ ላይ ለማድረግ ወይም ለማቀላቀል ስንፈልግ ነው። ሮ ስፓን የሚጠቅመው ደግሞ ሮዎችን አንድ ላይ ለማቀላቀል ስንፈልግ ነው። በዛ ላይ ደግሞ ልክ ይህንን በምንሰራበት ሰዓት የመጀመሪያው ላይ ነው። አሁን ለምሳሌ እዚህ ጋር ፈርስት ኔም ነበር የሚለው ፈርስት ኔም የሚለው ጋር መጥቼ ኮል ስፓን ብዬ ከሱ ቀጥሎ ያለውንና እሱን ብቻ ከሆነ አንድ ላይ እንዲያደርግልኝ የፈለግኩት ቱ ላለው ሶስተኛውን ቫሊዩ እንዲጨምር ከፈለጉ ስሪ ላለው ፎርም ከሆነ ፋይፍ እንደዚህ እያላችሁ ትሄዳላችሁ እስከምትፈልጉት ድረስ ማለት ነው። ከዛ ቀጥሎ ያለው ቫሊዩ እንዲቀላቀል የፈለጋችሁትን ቫሊዩ ደግሞ ታጠፉታላችሁ። አሁን ለምሳሌ እኔ እዚህ ጋር ኮዱን መልሼ ባሳያችሁ አያችሁታ ምን አለ? ላስት ኔም አለ። እቺን የምናጥፋት አሁን ለምሳሌ ኮል ስፓን ብትጠፋ በቃ ይሄ ነው ትክክለኛው። አሁን ይሄ ነው ትክክለኛው። እቺን አሁን ሪፍሬሽ አድርገን ብናያት ተመልከቱ። በቃ ፈርስት ኔም ላስት ኔም እኔ አሁን የፈለግኩት ምን ማድረግ ነው? ፈርስት ኔም እና ላስት ኔምን አንድ ላይ አድርጌ ኔም ብዬ መስጠት ነው የፈለግኩት። ኔም ብቻ ብዬ ፈርስት ኔም ያለበት ቫሊዩ ፈርስት ኔም የተጻፈበት ቴች ላይ ትሄዱና ኮል ስፓን ትላላችሁ። የመጀመሪያው ላይ ኮል ስፓን ትሉና ኢኳልስ ቱ ብዬ አሁን ቱ ያልኩበት ምክንያት ለምንድን ነው? ቱ ያልኩበት ምክንያት ፈርስት ኔም እና ላስት ኔም ሁለቱም ብቻ መርጅ እንዲያደርግልኝ ስለፈለጉ ነው። አይዲን እንዲጨምርልኝ የሚፈልግ 3 ማለት እችላለሁ። ይርን እንዲጨምርልኝ የሚፈልግ 4 ማለት እችላለሁ ማለት ነው። አሁን ለምሳሌ ስሪ ብለን እንየው። ስሪ ብለን አሁን እዚህ ጋር ስሪ ያልኩኛ። ከዛ ስሪ ካላችሁ ቫሊዩን የምታጠፉት የት ድረስ ነው? ላስት ኔም መጥፋት አለበት፣ አይዲ የሚለው መጥፋት አለበት ማለት ነው። እዚህ ጋር መጥቼ ላስት ኔምንም ላጥፋ። እዚህ ጋር ላስት ኔም እያጠፋው ነው። ለምን? ሶስቱን አቀላቅልልኝ ስላልኩት ማለት ነው። አይዲንም ማጠፋው። ከዛ ኔሙን ደግሞ ኤፍ ኔም የምትለውን እዚህ ጋር ኔም ብቻ እንዲልልኝ የፈለግኩት ኔም በልልኝ ያልኩት። አሁን እስከ አይዲ ድረስ ያለውን አንድ ላይ ማድረግ አለበት ማለት ነው። ሪፍሬሽ እናድርጋለን። አያችሁታ? አይዲን አጠፋ፣ ላስት ኔምንም ፈርስት ኔምንም አጥፍቶ ኔም ብቻ ብሎ ሰጠኝ። እስከ አይዲ ድረስ ያለውን አንድ ላይ አደረገ። 3 4 ምናምን የማለት ጥቅማችን ይሄ ነው። 4 ብሎ ደግሞ ይርንም አጥፍቶ አንድ ላይ ያደርግልኛል ማለት ነው። ግን አንድ ላይ እንዲሆንላችሁ የፈለጋችሁትን ቫሊዩ አሁን ለምሳሌ እኔ ላስት ኔም አንድ ላይ እንዲሆን ስለፈለጉ ላስት ኔምን የጻፍኩባትን ፔችን ወይም ያችን ቦታ አጠፋታለሁ ማለት ነው። ምክንያቱም መርጅ አድርግልኝ ስላልኩኝ ማለት ነው። ዛሬ በቪዲዮችን ያየነው ኮል ስፓንን እንዴት ነው የምንጠቀመው፣ ሮ ስፓንን እንዴት ነው የምንጠቀመው የሚለውን አይተናል። ጥያቄና አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነበዋለሁኝ። ዩቲዩብ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ።